رفاعة بن رافع رضي الله عنه أن النبي صلى الله عليه وسلم أي الكسب أطيب تبرو النبي عليه الصلاة والسلام تطيقوا إلى قال يا الله ملاتنيا ملساتش ولا يمنالو عمد الرجل بيده يالو يا الله ملاتنيا عليه الصلاة والسلام በጣም ተከስብ ሁሉ በጣም ጥሩ ከስብ ማለት ምን አይነት ከስብ ነው ተብሎ ተጠይቁ ይላል። ምናሉ ነብያችን አመዱ ረጁሊ ቢየዲህ አሉ። እጁ ከስቦ የተጠቀመውና ወይንም የተመገበው ነው በጣም ጥሩ ብሎ ማለት አሉ። ወኩሉ በይዕን መብሩር ማንኛቸውም ሽያጭ ነገር ደግሞ ማለት ነው በይዕ የተባለው ሁሉ መብሩር ነው፣ ቢር ነው፣ መልካም ነገር ነው ነብያችን አለይሂ ሰላቱ ወሰላም። እንግዲህ ካነ ነብዩላህ ዳውድ የእኩሉ ሚን አመል የዲህ ነብዩላህ ዳውድ ያንን ሁሉ ደረጃና ልቅና ተሰጥተው እጃቸው ቀጥቅጠው ከስቦ ማለት ነው ይበሉ ነበር ማለት ነው። ይሄ የሚያሳየው ምንድነው? በእጅ ከስቦ መብላት በጣም ትልቅ ማለት ነው ደረጃ ያለው መሆኑን ታሪክ እንረዳለን ማለት ነው። ሁሉ በይዕን መብሩሪን ያሉት ነብያችን አለይሂ ሰላቱ ወሰላም ሰዎች ነጋዴ ሆነው የሚሸጠው ሰውዬ አይቡን ተናግሮ በትን ችግር ተናግሮ በትክክል የሚሸጥ ከሆነ የሚገዛው ሰውዬ ማለት ደግሞ ሰመኑ ላይ ዋጋው ላይ ችግር ሳይኖርበት በትክክል የሚገዛ ከሆነ ይሄ እንደዚህ ያለ ግብይትና መሸጥና መለወጥ ምንድነው አሉ ጥይቡል መካሲብ ነው። ተከስብ ሁሉ በጣም ጥሩ ይሄ ነው አሉ። ስለዚህ እዚህ ላይ اختلف ዑለማዎች ተኻልፈዋል في تعيين اطيب المكاسب واحسنها ተከስብ ሁሉ በጣም አጥየቡ ጥሩ ማን ነው ወአህሰኒያ መልካሙ ማን ነው በማለት በእነ ዑለማ ኺላፍ አለ ማለት ነው። ተዑለሞች መካከል አልኢማም ነወዊ ረሂመሁላህ ምን ይላሉ? አጥየቡል መካሲቢ አመል ኢንሳኒ ቢየዲህ ይላሉ። ተከስብ ሁሉ በጣም ጥሩ ከስብ ብሎ ማለት ሰውየው በእጁ ከስቡ የተጠቀመው ነው ይላሉ። በእጁ ከስቡ የተጠቀመው ነው ይላሉ አልኢማም ነወዊ ረሂመሁላህ። ለምን ቢሏቸው ፈኢን ካነ ዘርዐሁ እሱ አዝሪት የሚዘራ ከሆነ ወይንም ምሳሌ ይሄ ሰውዬ ገበሬ ከሆነ ያ በጣም ግብርናው ላይ በጣም ብዙ ጥቅሞች ይኖረዋል ማለት ነው። ምክንያቱም ለይሽተሚለ ዐለይሂ ብዙ ነገር ጠቅልሎ ይይዛል ማለት ነው። አንደኛ ተወኩል አለው፣ ሁለተኛ ደግሞ ምንድነው ነፍዕ አለው ይላሉ አልኢማሙ ነወዊ። ነፍዑ ምንድነው? ነፍዑል ዐማ አለው። አንደኛ ለአደምይን ወደዋቢ ወጠይሪ እንስሳ ይበላዋል፣ አዋፋቶች ይበሉታል። ማንም ሰው ያለፈው ያገደመው ሁሉ ስለሚበላው እና በጣም ጥቅሙ ስላለው እሱን የእሱ ያካተተ ነው ይላሉ። አመሉ የዲ ቢሊከስብ በጣም በእጁ ከስቦ የሰውየው ስራ በእጁ ከስቦ የሚመገበውና የሚሰራው እሱ በጣም በጣም ጥሩ እንዳሉ አልኢማሙ ነወዊ ረሂመሁላህ። ሌሎቹ እነ ወቃለ ሼክ አብዱራህማን ብን ሰዒድ ረሂመሁላህ እሳቸው اختلف ዑለማዎች ተኻልፈዋል ይላሉ። አዩል መካሲቢ አዱነውየቲ አውላ ዱንያ ላይ ከሚከሰቡ ከስቦች ሁሉ በጣም በላጩ ማን ነው በማለት በእነ ዑለማ ኺላፍ አለ ይላሉ። ፈሚንሁም ተነሱ ተስቦች አለ መንፈዶ ዘርዓት አዝሪትን ያበለጠ አለ። ምክንያቱም ቅድም እንደ ኢማሙ ነወዊ ገበሬ ሆኖ ከስቦ ዘርቶ አጭዶ ያ በጣም በላጭ ነው የሚሉ አሉ ማለት ነው። ወሚንሁም መንፈዶ ለትጃራ ንግድንም ያበለጡ ዑለሞች አሉ። ልክ ነብያችን አለይሂ ሰላቱ ወሰላም ወኩሉ በይዕን መብሩሪን ብለው ነብያችን እንዲያሉት ማስረጃቸው ያው ሆነ። ምክንያቱም አይቡን ተናግሮ ችግሩን ተናግሮ የሚሸጥና የሚለውጥ የሚገዛ ከሆነ በጣም አጥየቡል መካሲብ ተከስብ ሁሉ ትልቁ ማን ነው በላጩ ማን ነው ንግድ ነው ብለው ያበለጡ ዑለሞች አለ። ወሚንሁም መን ፈضለ العمل بيده በእጁ ደግሞ መስራትን ያበለጠ ዑለማ አለ። من الصناعي والحرفي ምሳሌ በሕርፋ ሊመስል ምሳሌ መካኒክነትን ጋራጅነት ምሳሌ መሳሰሉ ብዙ ስራዎች አሉ። በእጅ የሚሰሩ ስራዎች አሉ። ወይም ደግሞ ሰንጀር መስፋት ይመስል በሕርፋ የእጅ እውቀት አሉ። ያንንም ያበለጡ ዑለሞች አሉ ማለት ነው። ስለዚህ እነዚህ ስራዎች በጣም ተወዳጅ ናቸው። ሰውየው በትክክል የሚሰራ ከሆነ ሐላሉና ሐራሙን ለይቶ የሚሰራ ከሆነ በጣም አጥየቡል መካሲብ እነዚህ ናቸው ይላሉ ዑለሞች ማለት ነው። አላ ኩል አህዋል ወአህሰኑ ማ ይቃሉ في هذا الباب እዚህ ርዕስ ላይ በጣም ወሳኝ ሆነና አህሰኑ ጥሩ በላጩ ምንድነው? أن الأفضل لكل أحد ما يناسب حاله በተሰማራበት ስራ ማለት ነው ያገኘው መስራት ነው በላጩ። ያገኘው መስራት ነው መምረጥ የለበትም። ምክንያቱም ነጋዴ ከሆነ በንግድነቱ ሐቁን ጠብቆ ገረር ታያመጣ ኺዳዕ ማታለል ታያመጣ ማጭበርበር ታያመጣ ሪባውን ሁሉንም ተጠንቅቆ የሚሰራ ከሆነ አንድ እሱ ነው።
ሁለተኛ በግብርና ዘርፉ ማለት ነው ተተሰማራ በትክክል ማለት ነው የሰው ሀቀት አይነካ የሚከስብ ከሆነ በዛው በተሰማራበት የሚሰራው ስራ ሄርፋም ይሁን ምንም ይሁን ያ ነው በላጩ ይላሉ። አንዱን አየነን አንዱን አንተውም ሰውየው በተሰማራበት ስራ ያ ነው በላጩ ይላሉ። ይሄን ነው ብለን የምናዓይነው ነገር የለም ይላሉ ማለት ነው። ምክንያቱም ሐሉ ማለት ነው ሙናሲብ ለሆነው ሰውዬ ምን ያስፈልገዋል? ሚነ ኑስሒ በዛ በተሰማራበት ስራ ምክር ያስፈልገዋል ይላሉ። ወላ ቡደ ፊ ጀሚዕ መካሲቢ በሚከስበው ከስብ ሁሉ ነጋዴም ይሁን ገበሬም ይሁን ባለ ሒርፋ ደግሞ ማለት የእጅ ስራ ባለሙያ ያም ይሁን ይሄ ምን ያስፈልገዋል? ምንም ከምክር ወደ ኋላ አይባልም ከእንዲህ ያለው ሰው ይላሉ። ላቡደ ፊ ጀሚዕ መካሲቢ ሚነ ኑስሒ ይላሉ። ምክር ያስፈልገዋል። ሁላቸውም በተሰማሩበት ስራ ላይ ምን ያስፈልጋል? ምክር ያስፈልጋቸዋል። አንደኛው ምንድነው? አደም ገሽ ነው፣ አለማታለል ነው። ሒርፋ ያለው ሰው እንዲሁም ምሳሌ ጋራጅ የሚሰሩ ሰው ምሳሌ የሰውን ዕቃ እንዳይቀያይሩ እንዳይለዋወጡ የመሳሰለ ገሽ ተዛ መራቅ መቻል አለባቸው። ሁለተኛ ማለት ደግሞ ነጋዴም ከሆነ ተማጭበርበርና ተመዋሸት ሳይቡት አለመሸጥ ከዛ መጽዳት መቻል አለበት። ገበሬም ከሆነ በትክክል የሚከስብና የሰው ሀቅ የማይነካ መሆን አለበት ይላሉ ማለት ነው። ሁለተኛ ምንድነው? ወልቂያሙ ቢልዋጂቢ ሚን ውጁቢል ውጁህ ይላሉ። አላህ ማለት ነው በሱ ላይ ግዴታ ያደረገበትን ነገር ሁሉም መቋቋም መቻል አለበት። ነጋዴም ይሁን ገበሬም ይሁን ባለ ሒርፋም ይሁን እንግዲህ ባለሙያም ይሁን የአላህን ሐቅ ማለት ነው መጣስ የለበትም። ምሳሌ ሶላት ወጅቦበት ከሆነ ሶላቱን መስገድ ያለበት፣ ንግዱ ላይ ግብርናው ላይ ወይንም ሒርፋው ላይ እንደተሰማራ ሶላቱን ማሳለፍ የአላህ ሐቅ መጣስ የለበትም። በአላህ ሐቅ ላይ መቆምና ቀጥ ለጥ ብሎ መስራት አለበት ይላሉ። ስለዚህ እነዚህ ሐላል የሆኑ ስራዎችን ሰዎች ሊሰሩ ይገባል ነው። አጥየቡል መካሲብ በጣም ተከስቡ ሁሉ በጣም ጥሩ እነዚህ ናቸው ይላሉ እንጂ አበለዛ አሁን ዛሬ ለማኝ የበዛበት ዘመን ላይ በየመስጂዱ በየጎዳናው በየአስፋልቱ የሚለምነው ሰው ልክ እንደ ንግድ አድርጎ ይዞታል። ስራ ግን ተዝህ ውጭ የለም። አንድ መነገር ነው። ሁለተኛ ደግሞ ግብርና መከሰብ ነው። ሶስተኛ ደግሞ ምንድነው? ሒርፋ ነው፣ ሶናዒዕ ነው፣ ሒርፋ ነው። ወይንም ስፌት መልመድ ወይንም የሆነ እውቀት ነገር መልመድ ይሄ መልመድ እንጂ በየአስፋልቱ መለመን በየመስጂዱ መለመን ሒርፋ አድርጎ ይዘውታል ሰዎች። እርግጥ ነው አንዳንድ ሰዎች ችግርተኛ ሰዎች ሊኖሩ ይችላሉ፣ የሚቸገሩ ሰዎች ሊኖሩ ይችላሉ። እነዛን ታናካትት ማለት ነው። ለነዛን ታናካትት እነዛ የሚል መለመን የሚበቃላቸው ሰዎች ሊኖሩ ይችላሉ። እሱ በሐዲሱ የተዘገበ ሌላ ቦታ ላይ አለ። ኢንሻአላህ እሱ በሚቀጥለው አመጣላችኋለሁ። ስለዚህ አጥይቡል መካሲብ በጣም ተከስብ ሁሉ በጣም ጥሩ ከስብ ብሎ ማለት በእጅ ከስበው የበሉትና ወይንም በትክክል ነግሩ ያተረፈው በትክክል ማለት ነው ሒርፋውን እውቀቱን ያሰማራ ሰው ነው። ይህንን ለማስተላለፍ ፈልጌ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።